ሐሳብ የሞተ ዕለት። ድርሰት ዳንኤል ክብረት፣ ትረካ ግርማይ ጥላሁን። ሐሳብ የሞተ ዕለት። አንድ ጊዜ አንድ የሮም የጦር መሪ ወደ አንድ የአይሁድ ከተማ ይገባል። የከተማዋን ሕዝብም ወደ አንድ የማጎሪያ ስፍራ ይሰበስባቸዋል። የከተማዋ ቤቶች አንድ ሳይቀሩ እንዲቃጠሉ ለወታደሮቹ ትእዛዝ ይሰጣል። በዚያ ጊዜ ሕዝቡ በቤቶቹ ውስጥ ያለውን ሀብት ለማውጣት ለመነ። የሮም ወታደሮች ግን አልፈቀዱም። የሕዝቡ ልመና እየበዛ ሲሄድ የወታደሮቹ አለቃ አንድ ነገር ፈቀደ። ሕዝቡ ሁሉ ተስማምቶ አንድ እጅግ የሚፈልጉትን ነገር ብቻ እንዲያወጡ። ሕዝቡ ተተረማመሰ። አንዱ ሌላው ሌላ ይላል። ከዚያ ሁሉ ሀብት መካከል እጅግ አስፈላጊ የሆነውን ነገር መርጦ ማውጣት አስቸጋሪ ሆነ። ማንም የሚስማማ ሐሳብ ማግኘት አልተቻለም። በመጨረሻም ሕዝቡ በአንድ ነገር ተስማሙ። ረቢው ወይም የአይሁድ መምህር በጉዳዩ ላይ እንዲወስኑ። ረቢው ወደ ከተማው ገቡ። ያቀኑትም ወደ ምኩራብ ነበር። ሕዝብ ሁሉ ምን ይዘው ሊወጡ እንደሚችሉ የየራሱን ግምት ይሰጥ ነበር። አንዳንዱ ደግሞ የሚሆነውን ለማየት በጉጉት ይጠባበቃል። ረቢው ወደ ሕዝብ ሲመለሱ አንዳች የሚታይ ነገር አልያዙም። ወደ ወታደሮቹ አለቃ ሄደው አንዲት ያረጀች በብራና የተጻፈች መጽሐፍ መሳይ ነገር አሳዩት። የወታደሮቹ አለቃ ስቆ አሰናበታቸው። እናም ከተማዋ ተቃጠለች። የከተማዋ ሕዝብ በጉዳዩ ላይ በጣም በመበሳጨቱ ረቢውን ሊገላቸው ተነሳ። ስንት የወርቅና የብር ሀብት እያለ፣ ስንት በከበሩ ድንጋዮች ያጌጡ ሀብት እያለ አንዲት ያረጀች ብራና ይዘው በመምጣታቸው በምርጫችን ተሳስተናል አሉ። ወታደሮቹ ከተማዋን አቃጥሎ ሲሄዱ የከተማዋ ሰዎች ሜዳ ላይ ፈሰው ረቢውን ጠየቋቸው ለምን ሲሉ። ረቢው እንዲህ አሉ። አዎን፣ በከተማዋ ለዓይን የሚያጓጓ ብዙ ሀብት አለ። ወርቅ አለ፣ ብር አለ፣ የከበሩ ድንጋዮችም አሉ። የሐር ልብሶች ሞልተዋል። ከተልባ እግር የተሰሩ ልብሶች አሉ። የጌጥ ዕቃዎችም አሉ። ሁሉም አሉ። ይህ ግን ከሁሉም ይበልጣል። እንዴት አለ ሕዝቡ በጋራ? እነዚያ ያለቁ ነገሮች ናቸው። አንድ ጊዜ ይሸጣሉ፣ ይበላሉ፣ ያልቃሉ፣ ለጊዜያዊ ችግር ይሆናሉ፣ እኛንም ከረሃብ ያላቅቃሉ። ነገር ግን አያዛልቁንም። ሰው የሚበላ ብቻ አይደለም፣ የሚጠጣም ብቻ አይደለም። ሰው ማለት ሁለት ነገር ነው፣ መንፈስና ስጋ። ስጋ ማለት ምንድነው? ስጋ ውሱን ነው፣ በቦታ በጊዜና በአቅም ይወሰናል። መንፈስ ሳትሉ፣ መንፈስ ግን አይወሰንም። መንፈስ በአንድ እስር ቤት ልትወስኑ አትችልም። ወደ ላይ ወደ ምጥቀቱ፣ ወደ ታች ወደ ጥልቀቱ ይወርዳል። መንፈስ ሀገር የለውም። ይዋኛል፣ ይቀዝፋል። መንፈስን በጊዜ አትገድቡትም። ወደ ኋላ ወደ ትናንት፣ ወደ ፊት ወደ ነገ ይጓዛል። ስጋን በአንድ ቅርጽ ብቻ ማኖር ይቻላል። በአንድ ሞላላ ቤት ውስጥ
በአንድ 4 ማዕዘን ቤት ውስጥ በአንድ ጉድጓድ ውስጥ ማኖር ይቻላል። መንፈስ ግን በአንድ ቅርጽ ማኖር አይቻልም። ለተወለደ ልጅ ስም ይወጣል እንጂ ለወጣ ስም እንዴት ልጅ ይወለዳል? ዳዊት የሚባል ስም አውጥቶ እንዴት እንደ ዳዊት ያለ ልጅ ለመውለድ ይቻላል? መንፈስን በቅርጽ መወሰን እንዲሁ ነው። ማሰብ ያለብህ እንዲህ ያለ አስተሳሰብ ነው። አንተ የዚህ ወይንም የዚያ ቡድን አመለካከት አለ። አንተ ይህንን ወይንም ያንን ብቻ ሁን ማለት አይቻልም። መንፈስ ነፃነትን ይፈልጋል። አይኑን ጨፍኖ ወደ ውስጥ፣ አይኑንም ገልጦ ወደ ውጭ መጓዝ ይሻል። እዚህ ውስጥ ወርቅ ወይም ብር የለም። እዚህ ውስጥ ሐሳብ አለ። ሰውን ሰው የሚያደርግ ሐሳብ አለ። ሰው ለሕልውናው ዓላማ እንዲኖረው፣ የሚኖርበት ምክንያት እንዲኖረው፣ ሰው ከመብላትና ከመጠጣት በላይ ማሰብ እንዲችል፣ ሰው ከመኖር በላይ ማሰብ እንዲችል፣ ሰው ከችግሮቹ በላይ መኖር እንዲችል፣ ለነገ ሲል ዛሬን፣ ለጭንቅላቱ ሲል ሆዱን፣ ለነፍሱ ሲል ስጋውን፣ ለሌላው ሲል ራሱን መሰዋት እንዲችል የሚያበቃ ሐሳብ አለ። ይህ ሐሳብ ሲሞት ያን ጊዜ ከተማችን ፈጽማ ትጠፋለች። ይህ ሐሳብ ካልሞተ ግን 9 ጊዜ ብትጠፋ እንኳን 10 ጊዜ አብልጠን እንገነባታለን። ይህ ሐሳብ ከሞተ ሆዳችን አድጎ ጭንቅላታችን ይቀጭጫል። ይህ ሐሳብ ካልሞተ ግን ሆዳችን ቀጭጮ ጭንቅላታችን ያድጋል። ይህ ሐሳብ ሞቶ ሀገራችን ሀብታም ትሆን ይሆናል። ነገር ግን ሆዳሞች የሞሉባት ሀብታም ሀገር ትሆናለች። ሆዳሞች ደግሞ መጀመሪያ የሀገራቸውን ሀብት ይበላሉ፣ ቀጥሎ ሕዝባቸውን ይበላሉ፣ በመጨረሻም እርስ በርሳቸው ይበላላሉ። ያለ ሐሳብ ከመሰልጠን ያለ ስልጣኔ ማሰብ ይሻላል። ያለ ሐሳብ መሰልጠን ያለ ልክ የተሰፋን ልብስ መልበስ ነው። ሰውየው የወፈረ ይሄድና ልብሱን መቅደዱ አይቀርም። ልብሱ ለሰውየው እንጂ ሰውየው ለልብሱ ሊሰፋ አይችልምና። ያለ ሐሳብ መሰልጠን ሰውየውን ለልብሱ እንደማዘጋጀት ያለ ነው። ሰውየው ከልብሱ በላይ እንዳይሆን ወይም ታስርቡታላችሁ፣ ያለዚያም በወፈረና በረዘመ ቁጥር ትቀንሱታላችሁ። ያለበለዚያም ውፍረቱንና እድገቱን ለመቀነስ ሌላ ቅጣት ትቀጡታላችሁ። ሐሳብ የሌለበት እድገት እና ሐሳብ የሌለበት ስልጣኔ እንደዚሁ ነው። ሰው ምንም ቢሆን ማሰቡን አይተውም። ያለ ሰው የሚኖር ሐሳብ፣ ያለ ሐሳብ የሚኖር ሰው የለም። ስለዚህ ለኛ ሐሳብ ይበልጥብናል። ይህ መጽሐፍ ከኛ በፊት የነበሩ ሰዎች ያሰቡትን፣ በዘመናችን ያላችሁ ሰዎች ያሰባችሁትን ነገር ይዟል። ለሀገር ትልቁ ሀብቷ ሐሳቧ ነው። በሀገር ዋናዎቹ ሰዎች ቀድመው እና ልቀው ማሰብ የሚችሉ ዜጎች ናቸው። የበቁ ሐሳቢዎች፣ የበቁ መሪዎችን መፍጠር ይቻላል። የበቁ መሪዎች ግን የበቁ ሐሳቢዎችን መፍጠር አይችሉም። ሐሳብና ሐሳቢ የሞተባት ሀገር ወይ ሞታለች ወይ ለመሞት ተዘጋጅታለች። እናም ወዳጆቼ አትዘኑ። ሐሳባችሁን የወሰደባችሁ ማንም የለም። ማሰብ ከቻላችሁ ዓለም ሁሉ የእናንተ ናት።
ከሀገር የሚበልጥ መቼም የለም። ሀገርም ቢሆን እንኳን የሚፈጥራት ሀሳብ ነው። ያለ ሀሳብ ከመናገር ያለ ሀገር እያሰቡ መኖር ይበልጣል። ማሰብ ካልቻላችሁ ግን በጣታችሁ ያለው ቀለበት እንኳ የእናንተ አይደለም። ለዚህ ነው ይህችን መጽሐፍ የመረጥኳት። እንዳትበሉ የሚከለክሏችሁ፣ እንዳትኖሩ የሚከለክሏችሁ፣ እንዳትሰሩ የሚከለክሏችሁ ብዙም አይጎዷችሁ። እነርሱ እንስሳነታችሁን የከለከሏችሁ። እንዳታስቡ የሚከለክሏችሁ ግን አደገኞች ናቸው። ምክንያቱም የከለከሏችሁ ሰውነታችሁን ነውና። እናም ሀሳብ ይበልጣል ልጆቼ፣ ሀሳብ ይበልጣል።